የሴቶች ዝምታ ከወንዶች አንጻር በቁጥር አነስተኛ ብንሆንም በሙዚቀኞቹ ህብረት ውስጥ በቂ ሴት ተሳታፊዎች ነበርን። ህብረቱ አስቀድሞ የእግዚአብሔር ቃል የሚለንን ሁሉ ለመቀበልና ለመታዘዝ የተስማማ ስለነበር የሴቶችን ዝምታ በህብረት መሀል ግድ የሚለው ክፍል ጋር በደረሰን ጊዜ ትልቅ መከራከሪያ ሆነ። አንዳንድ እህቶች እንደውም እየዘፈናችሁ ዋና ያልሆነን ነገር ግድ ትላላችሁ በሚል የእንቢታ ተቃውሞ አሰሙ። የዘፈንን ጉዳይ ተወያይተንበትና ጸልየን ገና የተሻለ መረዳት ላይ ደርሰን ስላልነበር ተቃውሟቸው አስደነገጠን። ሴቶች በማህበር ዝም ይበሉ፣ ህግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው በባሎቻቸው ይጠይቁ። አንደኛ ቆሮንቶስ 14 ከ34 እስከ 35። ሆዴን እየቆረጠኝ ለጥቂት ሳምንታት ዝም አልኩ። እኔ ዝም አልሁ እንጂ ነገሩ አከራካሪ ሆኖ በህብረቱ ቀጠለ። እስከ መጨረሻው ዝም ያላሉ እህቶች ቢኖሩም የተቀረነው ሴቶች ቀስ በቀስ አድምጠን ብቻ የምንሄድ ሆንን። አንዳንዶች ሳያምኑበትም ቢሆን ለጋራ ሰላም ሲሉ ዝም አሉ። ከመካከላችን በነጻነትና በድፍረት ሀሳባቸውን ከሚሰጡ መካከል ነበርሁና ዝምታን መለማመድ ቀላል አልሆነልኝም ነበር። የምናገረው ኖሮኝ ሳልናገር ስቀር የሚሰማኝ ቁርጠት መሰል ህመም ነበረ። ከፕሮቴስታንቱ ወገን ጋር ህብረት የነበራቸው ወንድሞች ከእግዚአብሔር ቃል ሌላን ክፍል በመጥቀስ የእህቶችን ዝምታ ግድ ማለት ተገቢ እንዳልሆነ ተከራከሩ። ወንድም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ገላትያ 3 ቁጥር 28። ፍጹም ከሆነ ከመንፈስ ቅዱስ ውጪ የትኛውም መጽሐፍ የሰው ሀሳብ ያለበትና ሰዎች በተለያየ ምክንያት የእግዚአብሔርን ቃል እንደተጻፈው ላለመከተል ሲፈልጉ እንደሚዘይዱት ዘዴ ይቆጠር የነበረው የበገና ቡድን የትኛውንም ይህን ክፍል ለመረዳት የሚጠቅም ማብራሪያና መሰል እውቀት የያዙ መጽሐፍትን በእንቢታ ገፋ። እኔም ዝንባሌ ወደ በገናው ወገን ነበርና ተስማምቼ በዝምታ ቀጠልኩ። ለውስጤ ህመም የነበረው ሙግት ግን አልረሳሁትም። ከማክሰኞ የሙዚቃ ህብረት በኋላ በማህበር መካከል የመናገርን ነጻነት ለማግኘት አመታት ወስዶብኝ ነበር። በወንጌላውያን አማኞች ጋር ህብረት ማድረግ በጀመርኩበት የሐሙስ ምሽት ህብረት ሐሙስ ቤት ወይም የነበሩ ወንድሞችና እህቶች እኔን ከዚያ እቀባ ለመፍታት ያደረጉት ያልተሳካ ብርታት ጥረት አይረሳኝም። የእግዚአብሔር ቃል ተነቦ ሁሉም የተረዳውን በማካፈል የሚማማርበት አይነት ህብረት ስለነበረ ተካፋዮች ሁሉ ለመናገር የሚያበረታታ ቢሆንም እኔ ግን በዚያው በዝምታዬ ጸንቼ ቆየው። ዝምታዬ ግን በህብረቱ ውስጥ ከነበሩ ከኢትዮጵያ ቤተክርስቲያን ውስጥ ለብዙዎች መታነጽ ምክንያት ከሆኑ ወንድሞች ብዙ እንድማር ረድቶኛል። ከሐሙስ ቤት በኋላ በነበሩ ሌሎች የህብረት ቆይታዎች በሆነኛው ወቅት ላይ በህብረት መካከል የመናገር መፍታት አገኘው። የእግዚአብሔር ቃል ጌታ እከተላለሁ የምትል ሴት ይኑራት በሚለው ጭምት መንፈስ ውስጥ እግዚአብሔር ያስተማረኝን በህብረት መካከል ባካፍል ክፋት እንደሌለው አመንኩ። የሴቶችን በቤተ ክርስቲያን መካከል ያለ ድርሻ በተለይም በመሪነትና በአስተማሪነት በተመለከተ አሁንም ውስጤ ያልተቋጨ ጥያቄና መልስ አለ።